ራታቱዊ ከራታቱዊ ፊልም። መጀመሪያም የራታቱዊ ቤዝ የሆነውን ሶስ ለመስራት ቬጅቴብሎችን ሮስት እናደርጋለን። ሽንኩርት፣ የፈረንጅ ቃሪያ፣ ቲማቲም፣ ቀይ ሃላፒኞ ፔፐር እና ነጭ ሽንኩርት ለሁለት እየቆረጥን ፓትራ ላይ እናደርጋቸዋለን። በመቀጠልም በዘይት በጨውና በቁንዶ በርበሬ በደንብ አድርገን እንቀመመዋለን። ከዛም ኦቨን ውስጥ ከ30 እስከ 40 ደቂቃ ወይም ደግሞ ብራውን እስኪሆን ድረስ ሮስት እናደርገዋለን። ሮስት ከተደረገ በኋላ ትንሽ እናበርደውና እንዳለ እንፈጨዋለን። አከታተፈ የተለቀ ከመሰላችሁ ስለሚፈጭ ነው ዝም ብዬ ራፍሊ ከተፍኩት። ከዛ በኋላ ስሙዝ እስኪሆን በደንብ እንፈጨዋለን። ከፈጨነውም በኋላ ወደ ድስት እንገለብጠውና ጦስኝና ሮዝመሪ አድርገን ለ20 ደቂቃ በዝቅተኛ ሙቀት ሲመር እንዲያደርግ እንተወዋለን። እዚህ ጋር ሲመር ማድረጋችን የጦስኙና የሮዝመሪውን ፍሌቨር በደንብ ኢንፊውዝ እንዲያደርገው ይረዳናል። ከዛም ጨውን ጨምርና እናወርደዋለን። ከዛም አትክልቶቻችንን በቀጫጭኑ እንከትፋለን። እኔ የተጠቀምኩት ዙኪኒ እንዲሁም የሎ ዙኪኒ ስላላገኘው ስኳሽ ተጠቅሜያለሁ። እናንተም በስኳሽ መቀየር ትችላላችሁ የሎ ዙኪኒ ካላገኛችሁ። ከዛ ደበርጃን እና ቲማቲም በቀጫጭኑ እንከትፍና እናዘጋጃለን። ከዛም ፓትራ ላይ ቀደም የፈጨነውን ሶስ እናደርጋለን። ከዛም በስላይስ የከታተፍናቸውን አትክልቶች ተራ በተራ እንደረደራለን። ስኳሽ፣ ኤግፕላንት፣ ዙኪኒ እና ቶሜቶን አድርገን ተራ በተራ እንደረደራቸዋለን ማለት ነው። እንዲህም ከደረደርነው በኋላ እያንዳንዱ ስላይስ ርቀቱ እኩል እንዲሆን ከላይ በትንሹ ፕረስ እናደርገዋለን። በኦሊቭ ኦይል በጨውና በቆንዶ በርበሬ ከቀመምነው በኋላ በፓርችመንት ፔፐር ከላይ እንሸፍንና ኦቨን ውስጥ ከ30 እስከ 45 ደቂቃ በደንብ እንዲበስል እንተዋለን። ከኦቨን ውስጥ ከወጣ በኋላ ፕሌቲንጋችንን አሳምረን አሴምብል እናደርጋለን። ፊልሙ ላይ እንዳየሁትን በተቻለ መጠን ፐርፌክት ለማድረግ ሞክሬያለሁ። እስቲ ኮሜንት ላይ አሳውቁኝ። እንቀምሰዋለን። ደበርጃን፣ ስኳሽ ምናምን ማትወዱ ከሆነ በእርግጠኝነት ይሄን ሞክሩት፣ ትወዱታላችሁ። እንዲሁም ማንኛውም አይነት አስተያየት ካላችሁ ኮሜንት ላይ ልጽፉልኝ ትችላላችሁ። ይመቻችሁ።